ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም መጽሐፍ ቅዱስ ላይ ከሚገርሙኝ ሴቶች ውስጥ አንዷ ሀና ነች። ሀና ሀብታ በእግዚአብሔር ፊት እንዴት አድርጋ ጸሎቷን እንዳደረሰች ጸሎቷን ስትጸልይ ኤሊ አይቷት የሰከረች ሁላ እስኪመስለው ድረስ ማለት ነው። በዛ መጠን ነበረ ራሷን በእግዚአብሔር ፊት አዋርዳ አልቅሳ የለመነችው። ባሏ ሌላ ሚስት ነበረው። ያቺ ሴት ደግሞ የወለደች ነበረች። እቺ ደግሞ የወለዳችን ታስቀናት ነበርና በጣም ልቧ የተሰበረ ነበረች። መጨረሻ ላይ እግዚአብሔር የለመነችውን ሰጣት ማለት ነው። አንደኛ ሳሙኤል ምዕራፍ 21 እስከ 28 ድረስ አነብላችኋለሁ። ሰውየው ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መስዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ባሏን ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። ባሏም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽናላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና አንድ የ3 ዓመት ዘይትን፣ አንድ የኢፍ መስመሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበረ። ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ አመጡት። እርሷም አለች፣ ጌታዬ ሆይ በሕያው ነፍስ እምላለሁ፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናዬ ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። መልሳ ለእግዚአብሔር ሰጠች። እግዚአብሔር ሰጣት። እንደዛ ጸልያ ያገኘችውን መልሳ ለእግዚአብሔር ሰጠች። አረ ነው በእውነት በጣም ምትገርም ሴት ነች፣ ብታስደንቀኝ ሴት ነች። ከዛ በኋላ ደግሞ የምትሰጠው ምስጋና